ብዬ ዩቱብ ስጀምር ከዚህ ቀደም አንድ ቻናል የት ይግባ ምን ይሁን አላውቅም። አንድ ቻናል ጠፍቶብኛል። ከጠፍቶብኛል እንደጠፋብኝ እጠይቃለሁ። መቶ ያኔ ስንት መቶ ነው? እዛ ምናምን ሰብስክራይበር ያለበት ነው እንደዛ ነገር። እስኪ ኮሜንት አድርጉልኝ ያላችሁ ሰዎች ኮሜንት አድርጉልኝ ስለ ቪዲዮዎቼ ምናምን ነገር ዲቴል በቃ ደስ ያላችሁ እንደዚህ ቢተስተካከል እንደዚህ ቢሆን የምትሉት ነገር ካለ እዚህ ቪዲዮ ላይ ማረም ያለብኝ ነገሮች ላይ በምንስ ኮንቴንት ነው አብረን መቀጠል የምንችለው? በምንድን እንቀጥል? ምንድነው አሪፍ ኮንቴንት? አሁንስ የማሳየው ኮንቴንት ጥሩ ነው ወይ አሪፍ ነው ወይ የሚለው ነገር ማለት ነው። ሰፖርት መደራረግ አሪፍ ነው። እዚህ ላይ ሀሳብ መግለጽ ምንም ገንዘብም ሆነ ምንም ነገር አያስፈልገውም ማለት አይዲያችሁን ብቻ ነው የሚሰጡት። ሀሳብ ነው ሀሳባችሁ እንደ ሀሳብ ነው። በቅንነት ከእግዚአብሔር ጋር የምንመሰጋገንበት ቀን እና ይሆናል ወደፊት እንደዛ አላ የስገጣ ምን ልበላችሁ የስገጣ ፕሮማክስ ነው ብኝ ዛሬ ቄሱን ዝም መጻፍ ነው። ስንት ሰው ይመጣል? ስንት ሰው ይወጣል? ስንት ሰው ይወርዳል? አሁን ራሴ ላይ ሪከርድ ተደርጎ በቃ አንድ ነገር ሳይጠይቅ ዝም ብሎ ሊቆለፍ ነው ሊዘጋ ነው። የምር ዩቱብ እኮ ይዘጋብኛል የምር። የምትገቡ ሰዎች እስኪ እርጋታ ይስጣችሁ። ምንድነው እናንተ ጠጋ ማለት አቃታችሁ እንዴ እናንተ? ወይስ የማይቀመጥ ልጅ ጥላችሁ ነው የመጣችሁት ወደዚህ ስትመጡ? ደግሞ ዛሬም ሹክ ጥርስ እንዳትሉኝ እናንተ ከልዩነቴም የማረሳው ነገር የምር ምን ተባልኩኝ መሰላችሁ? የሆነ ሰዓት ላይ ቪዲዮ እየሰራሁ እያለ ከዛ የቪዲዮ ኮሜንት ላይ ገባና ሹኪያ ጥርስ ነው እናንተ ሹኪያ ጥርስ ነው ያለ ዛሬም ድረስ አልረሳትም። ካሮዬ አትልም ነበር ባይሆን ይሻላል ነበር። አይገኝም ስጦታ ነው የምታደርገው አይደል? ለማንኛውም ግን ዩቲዩብ ቤተሰቦች ኮርቼባችኋለሁ። ልጁን አሳዳችሁ ነው ገደል የሰደዱት። በእውነት አሪፍ ነገር ደስ ብሎኛል። በጣም ብዙ ሰው የሚቆራቆር አለ ስለኔ እንደዛ ሰዓት ለምን እንደዚህ ያለ ምናምን ማለት ኖርማሊ እኔ ዝም ብዬ ነው ባጭለኝ አለ አይደል ብሎ የሚያልፍ ነገር ስለሆነ እኔ ምን አጠፋሁ? እስኪ ምን በደልኩ? እናንተ ሳንለቃቀስ በፊት ወይ አለን በሉ ወይ ደግሞ ይሄን ላይ ላቋርጠው።